አሁን አብይ ካልኩሌሽኑን አሳመረቀ። ስለዚህ በዚህ ውጊያ እርግጠኛ የነበረው እንደነው የትግራይ ጦር ቢያንስ ኢሳያስንና የሻዕቢያን ሰራዊት ያዳክማል ብሎ እርግጠኛ ነበር። አማራም ይዳከምለታል። ከዛ በአዲስ ጉልበት እንደ ሽመልስ ልዩ ኃይል ብሎ ይሰበሰቡት አለ። እሱን ደግሞ ይዞ ታንክ ያንጋጋ አስመራ ይገባል። ቀይ ባህር ድንበራቸው ነው ይላል። ከዛ የኢትዮጵያን ታላቅነት የመለሰ ተብሎ በአማርኛ ይዘፈንለታል። የቀይ ባህርን ጉዳይ በፓርላማ አባላት ደረጃ እንኳን ሐሳብ መወያየት እንደ ነውር እናስባለን። ቀይ ባህርና አባይ ኢትዮጵያን የሚበይኑ ለኢትዮጵያ እድገትና ጥፋት መሰረት ናቸው።